ዶክመንተሪ ቪዲዮ ላይ የተነሱ በአባቶች የተነሱ ጥያቄዎችና ቅሬታዎች ስላሉ ለዛ እንግዲህ የምንመልሰውን ለመመለስ፣ ይቅርታ የምንጠይቀውን ለመጠየቅ፣ የምናስረዳውን ለማስረዳት እንደ ልጅነታችን አባቶቻችን እንዳይቀየሙን እንዳያኮርፉን ከእግዚአብሔርም በረከት እንዳናጣ በጣም በርካታ ነጥቦች ተነስተዋል እና ለነዛ መልስ ለመስጠት ነው። ቪዲዮን የሰራ ነው በዋልድባ ዳልሻ ኪዳነ ምሕረት ያለውን የመጠጥ ውሃ ችግር ለመቅረፍ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ እስጢፋኖስ በተጻፈልን ደብዳቤ 3 ዓመት በቃልና በደብዳቤ በቆየ ወረፋ መሰረት ነው። የውሃ ችግር መኖሩን በደንብ አድርገው ጠቅሰው ቢሰራላቸው ደስተኛ እንደሆኑ ጠቅሰው ይህንን ደብዳቤ ወደ ዶንኪቲዩብ ጽፈዋል። ሌሎችም የሚያስፈልጉ መስፈርቶችና ደብዳቤዎች በሙሉ ከተሟሉ በኋላ ነው ወደዚህ ገዳም ለስራው ይሄድ ነው። እንግዲህ አባቶቻችን ያለ ምክንያት ይህን ጥያቄ አላነሱም። ስለዚህ ካነሱት ጥያቄ በጣም ብዙ የወሰድነው ትምህርት አለ። እንዲሁም ደግሞ በይፋ ይቅርታ ልንልም የምናምንበት ጥፋት አለ። ስለዚህ እነዚህን ሀሳቦች ለምንወዳቸው ለምናከብራቸው አባቶቻችን እንድታደርሱልን አደራ አላለው። የመጀመሪያው የአባቶቻችን ጥያቄ ይሄ ነው። ብዙ አህዛቦች መነጋገር ያደርገውታል። ከዛ አንጻር የተነሳ ስለ ቋርፍ የተነሳ ትችት አለ። በአባቶች ላይ እስከ መሳለቅ ድረስ የተገለጸበት መንገድ ይመስለኛል። ማስታወቂያ የሚሰራው አካል ያሳየው ገጽታ ነው እንግዲህ ለትችት ያበቃው ብዬ ነው የማስበው። ስለዚህ ቋርፍ እንዴት ይሰራል፣ እንዴት ይበላል፣ ማንኛውም ነገር መጠየቅ ያለበት ማለት ነው ገዳማውያን አባቶች ናቸው። እንግዲህ አባቶቼ በረከታችሁ ይድረሰኝ። እኔ ልጃችሁ እንዲህ አይነት የቤተክርስቲያን ስራዎችን ከዚህ ቀደም እግዚአብሔር ፈቅዶልን በእሱ ቸርነት በድንግል ማርያም አማላጅነት የተወሰኑ ቪዲዮዎችን ሰርተናል። ከዚህ በፊት በሰራናቸው ቪዲዮ ሁልጊዜ ለማድረግ የምንሞክረው ወደ ቤተክርስቲያን ወደ ገዳም ስንሄድ እዛ ስፍራ ያሉት ሰዎች ገና ለገና የልማት ጥያቄ ስላላቸው የገንዘብ እርዳታ ስለጠየቁ ዝም ብሎ ገንዘብ ጠያቂ ወይ እንደሚለምኑ ብቻ እንዲታዩ አንፈልግም። ሁልጊዜ የምንፈልገው ጀግንነታቸው እንዲታይ፣ ትልቅነታቸው እንዲታይ፣ ክብራቸው እንዲታይ። ኢቭን ይህን የልማት ጥያቄ ወደኛ የሚያመጡት እግዚአብሔር ከነሱ በረከት እኛን ሊያሳትፈን ሊያድነን እንደሆነ ተመልካች ሁሌ እርግጠኛ እንዲሆን እንፈልጋለን። ከዚህ በፊት የሰራናቸውን ስራዎች በምሳሌ ባነሳ ለንደን ላይ በሰራ ነው የጸርሐ ጽዮን ማርያም ቤተክርስቲያን ቪዲዮው ላይ ያሳየ ነው የውጭ ዜጎች እንኳን ሆነው ምን ያክል ለተዋህዶ ፍቅር እንዳላቸው፣ ምን ያክል ከኛ በላይ ቤተክርስቲያንን እንደሚራቡ እንደሚጠሙ ነው እንጂ ለህንፃ ማስጨረሻ ስጡን ብለው እንደሚለምኑ አይደለም። ቪዲዮውን ስናየው እንዲሰማን የፈለግነው እግዚአብሔር ፍቅሩ ያም ተሳክቶልን ያ ነገር እንደዛ ሆኗል። በኳታርም ስንሄድ የኳታር ስላሴን ቤተክርስቲያን መጀመሪያ ዶክመንተሪ ስንሰራ ብሎ ልመና ሳይሆን ምን ያክል ጀግና እንደሆኑ የሰው ቤት እየሰሩ አርብ ከሰው ቤት በምትሰጣቸው እረፍት ሌሊት ላባቸው እንደ ወንዝ እየወረደ እንጀራ እየጋገሩ እንጀራ በወጥ ሸጠው ቤተክርስቲያን የገነቡ ቤተክርስቲያን የራባቸው ጀግና እንደሆኑ ለማሳየት ሞክረናል። ልክ በዋልድባም ኬስ ስንመጣ አባታችን እርስዎ እንዳሉት ቋርፉ እንዴት እንደሚሰራ የገዳሙ አባቶች ማብራራት እንዳለባቸው በትክክል አምናለሁ። ይህንንም ገዳሙ በመደበልን አባት ማብራሪያ እንዲሰጡልን አድርገናል። ቪዲዮም ላይ እንዴት እንደሚሰራ እኛ አባት እሳቸው ሲያብራሩ እኛ ቋርፉን እያሳየን ነበር። በምስል ድምጻቸው ይሰማል፣ በምስል ግን እያሳየን ነበር። ቋርፍ የሚዘጋጀው ጣበሌ ገመሎ ይባላል። የሚቆፈርም ከመስከረም 12 እስከ ጥቅምት 12። መራራ የተደረገው ለምንድን ነው? የክርስቶስ መከራ የለጣሩን ሐሞቱን ለማሰብ አባቶቻችን ቅዱሳን ይህን እየተመገቡ የክርስቶስ መከራ ያስታውሱበት ነበረ። ቋርፉን ስቀምሰው አባቶቼ ለማሳየት የፈለግኩት እኔ የውሸት የሚያጋንንኩት ሪአክሽን ወይም ግብረ መልስ የለም። በትክክል በእውነት ቋርፉ ያለውን ምሬት ለመብላት የሚከብድ እንደሆነ እዚህ ጋር ለማሳየት የፈለግኩት እኛ የላመ የጣመ እየበላን ከተማ ላይ ምግብ መወዳደሪያ ነው አባቶቼ። እኛ ዛሬ 1000 ብር ምግብ ከበላን ነገ የ3000 እና የ4000 ብር ውድ ሆቴል ሄደን ለመብላት ነው የምንመኘው። ኢቭን የበላነውን ነገር ፎቶ አንስተን ሶሻል ሚዲያ ላይ እንለቀዋለን። እዩት እኔ የምበላው እኮ ከእናንተ የተሻለ ነው እያልን በምግብ ሰዎችን መብለጥ የምንፈልግበት ዘመን ላይ ነን። ምግብ ሲባል ለእኛ ከስታርተር እስከ ዲዘርት 3-4 አይነት አማራጭ ያለው በጣፋጭ ምግቦች የተከሸነ ጣዕም በቃ ከዕለት ዕለት ምላሳችን የተሻለ ጣዕም እየለመደ እንደው መደበኛ ምግብ ሲቀርብልን ፈጣሪን የምናማርርበት ዘመን ላይ ነው ያለነው። እኛ እንደዚህ የምግብ ባሪያ ሆነን እናንተ ግን በቀን አንድ ጊዜ እንደዚህ አይነት የሚመር ነገር በልታችሁ መኖራችሁ እጹብ ድንቅ ነው እና ይህንን አጉልቶ ለህዝብ ለማሳየት ሰው
የምግብ ባሪያ እንዳይሆን ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በምግብ እንደማይኖር እናንተ በህይወት የኖራችሁትን ነገር አጉልቶ ለማሳየት እፈልግ ነበር። ለዛ ነው ካሜራውም ቅርብ አድርጎ ቋርፉንም የሚያሳየው የኔንም ፊት የሚያሳየው። እውነቱን ለመናገር አባቶቼ ያ ነበር የኔ ዓላማ። ከዓለም የተለየ ምግብ ስለሆነ ዓለማውያን የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ቅርቤን ቁምጣጤ ደሞልቀ እንደማቀማሰው ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስል። አዎ ይመስላል። ነገር ግን ጠላት ዲያብሎስ ይሄ ዓላማ ሲሳካ ደስ አይለው። የእናንተ ክብር ሲገለጥ ተናደደ። ስለዚህ ክፉ ሰዎችን እያስነሳ እነሱም መቼም ያሳዝናሉ። እግዚአብሔር ምሕረቱን ያወርድላቸው። በሚያድነው ነገር የጠፉበት ሰዎች አሉ። ልክ በዛው ልክ ደግሞ የሌላ ሃይማኖት ተከታዮች እንኳን ሆነው የኛ ቪዲዮ ስር ያለውን ኮመንት እንደው ስናየው በጣም ተደንቀው እንደዚህ አይነት ናት ወይ ኦርቶዶክስ እንዲህ ናት ወይ የገዳም አባቶች ለካ እንደዚህ ነው ወይ ኢትዮጵያን በጸሎታቸው ያቆሙት ብለው የሌላ ሃይማኖት ተከታዮች በእጅጉ ምስክርነታቸውን የሰጡበትና ዓላማው የተሳካበት ሁኔታ አለና ቋርፉ ላይ ያ ነበር የኔ ፍላጎት። ነገር ግን ለተፈጠረው መሰናክልነት በልዑል እግዚአብሔር ስም በእውነት አባቶቼ ይቅርታ እጠይቃለሁ እና ይሄንን ደግሞ እናንተ ዓላማዬን እንድትረዱልኝ በትህትና እለምናለሁ። ስለዚህ ከመጀመሪያ ከአሰራሩ ጀምሮ ምንድን ነው ትላለህ? እስኪ አሁን አንተን ብጠይቅህ እዛ ላይ ያየኸው እዛ አሁን የተለቀቀው ቪዲዮ አለ ገቢ ለመሰብሰብ ነው ወይስ ደግሞ እንዴት እንደሚኖሩ የአባቶችን መከራ የእናቶችን ሕይወት ለማሳወቅ ለመማሪያ የወጣ ነው ብለህ ታስባለህ ወይስ ደግሞ ገቢ ለመሰብሰብ ነው? አባታችን ይሄ ቪዲዮ የተሰራው መነሻው የገዳሙን የመጠጥ ውሃ ችግር ለመቅረፍ ምዕመናን በገንዘብ እንዲራዱ ለማድረግ ቢሆንም ነገር ግን ከዚህ 800 ኪሎ ሜትር ተጉዘን እዛ ስፍራ ድረስ ሄደን ዋልድባን ያክል ትልቅ ገዳም ረግጠን እንዴት ዝም ብለን ገንዘብ ብቻ አሰባስበን እንመጣለን በሚል ምዕመናኑ በደንብ ትምህርት እንዲያገኝበት የሰራነው ቃለ መጠይቅ አለ። ይሄ ቃለ መጠይቅ ሙሉ ቪዲዮ ላይ ለተመለከተው ተመልካች መነኮሳት እንዴት ዓለምን እንደሚንቁት ለክርስቶስ ምን ያክል ራሳቸውን አሳልፈው እንደሰጡ በደንብ የሚያስተምር የሚያንጽና የሚገስጽ ነው። የእርሱ አሁን ጉልበቱ እየደከመ መሄዱ አያሳስቡት? የክርስቶስን መከራ ነው የሚያሳስበኛል። መከራው ነው እንጂ የኔ ጉልበት ምንም አይደል። ጭቃ ነው፣ ከጭቃ የተሰራ አፈር ነው። ሰው ሲሞት ሲያዩ አይፈሩ? የመጣበት ዓላማ አይደለ እንዴ? ቢሞትም ቅናት ይመስልክሳቸዋል እናቶች። የዋልድባን አፈር አገኘ የመጣበት ዓላማ ተሳካ ብሎ እንጂ የሚያለቅሱት የሱ ሞት አያስለቅሰንም። እድለኛ ነው የሚባለው። እድለኛ ነው ታድሎ እኔንም ውሰደኝ እኮ ነው የሚሉት። ዛሬ ባይደረግልን በእግዚአብሔር አጋዥነት ነገር ሊደረግ ይችላል፣ ነገም ላይደረግ ይችላል። ጊዜውን ጠብቁ። በቃ ጊዜ ያለው ለሁሉ ነገር ጊዜ። ይሄ ቃለ መጠይቅ ብቻ ሳይሆን መነኮሳቱ ተራራ ሲቆፍሩ እንጨት ተሸክመው ሲሄዱ ውሃ ሲቀዱ ከዛ በኋላ ደግሞ በጸሎት እግዚአብሔርን ሲያስቡ የሚያሳየው ነገር የሰው ልጅ ግን ዓለሙን ንቆ ቢዝነስን ሰርቶ ማግኘትን ወጣትነትን ትቶ እንዴት ዋጋ እንደሚከፍል ለማስተማር እግዚአብሔር በረዳን መጠን የቻልነውን ያክል መልእክት ለማስተላለፍ ሞክረናል አባቶቼ። እና ዓላማው ሁለቱም ነው፣ ገንዘብ ማሰባሰብም እንደገና ደግሞ በትምህርቱ ሰውን ማዳንም ነው የሚለውን ነገር እንድትረዱልኝ አሁንም በትህትና እለምናለሁ። ማስታወቂያ የሚሰራው አካል ካራክተር ራሱ ይሄ የክርስትና ዲሲፕሊን ወይም ደግሞ ቤተክርስቲያናዊ ስነ ምግባር የሚባለውን የተላበሰ ነው ብዬም አላስብም። ገዳም ላይ ያን ያክል ፕሮሞት ለማድረግ እዛ ውስጥ ገብቶ መንፈሳችን ተሰብሮ እያዘን የአባቶቻችን ሕይወት የእናቶቻችን ሕይወት እያሰበን እጅህን እያወናጨፍክ በተለያየ መልኩ ህብረተሰቡን ምዕመኑ ሊይዝ በሚችል መልኩ የተለያየ ካራክተር እየተጠቀምክ ኦዲየንሱን መያዝ አለብህ ብዬ አላምን። ቤተክርስቲያን ሰው ሲሄድ ለምን ነጠላ ለብሶ ይሄዳል? ቤተክርስቲያን ገቢ ማሰባሰቢያ ብዙ እናያለን፣ ግን ምን ሱፍ ተለብሶ አይገባም በምንም ተአምር። እውነት ነው አባታችን የተናገሩት ነገር በጣም ሙያዊና ሳይንሳዊ ነገር ነው። በጣም ያዩበትም እይታ የንስር እይታ የሚባል አይነት ነው። እዚህ ቪዲዮ ላይ ኢንትሮ ላይ የተጠቀምኩት የድምፅ መጠን ቃላቴ አባባሌ ልክ ሌሎች ዓለማዊ ቪዲዮዎች ላይ እንደምንጠቀመው አይነት የድምፅ መጠን ነው እና ገዳም መንፈሳዊ ቦታ እንደመሆኑ እንዲህ አይነት ነገር እንዴት እዚህ መንፈሳዊ ቦታ ላይ ይሰራል የሚለውን የአባታችንን ጥያቄ
100 እቀበላለሁ። ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃ እናቷ ከአንዴም 3 ወደ ሌላ ገዳም እንድትሄድላቸው ለምነዋል። እንዲ ብላለች። ዛሬ ደግሞ እኛ ልንለምናት ከአዲስ አበባ ድረስ በአካል መጥተናል። ይህ ገዳም ሰዎች ለመሞት ተዘጋጅተው መከፈኛቸውን ይዘው የሚገቡበት ትልቅ የሰማዕትነት ቦታ ነው። እንግዲህ አባቶች እዚህ ጋር አሁን ያየነውን በጣም እጄን እያወራጨው ጮክ እያልኩ ስለ ገዳሙ መግቢያ ቪዲዮ የሰራሁበት ቦታ ገዳም ውስጥ አይደለም አባቶቼ። ከገዳሙ በጣም ብዙ ኪሎ ሜትር ርቀት ገና መንገድ ላይ እያለን ነው። ገና ወደ ገዳሙ እየሄድን በትንሹ ከ5 ኪሎ ሜትር በላይ ርቀት ላይ ሆነን ተራራውን ስናየው በጣም አመቺ ስለሆነ እዛ ጋ ነው ይሄንን ኢንትሮ የሰራሁት። ስለዚህ እንደው ገዳሙን በመዳፈር እንዳልሆነ እንድትረዱልኝ አደራ ላለው። ነገር ግን ስቲል የገዳም ቪዲዮ ላይ እንዲህ አይነት ኢንትሮ አያስፈልግም የሚለውን ሂስ ወይም ተግሳጽ ግን በትክክል እቀበላለሁ አባቶቼ። እንደዚህ እየጮኩ እጄን እያወናጨፍኩ የገዳም ቪዲዮ መስራት እንደሌለብኝ ትልቅ ትምህርት አግኝቻለሁ። ይሄንን በትክክል እቀበላለሁ። ለዚህም ያው ቅድም እንዳልኩት በእግዚአብሔር ስም New herbal essences with real rose essence. Enter La Vion Rose. በእግዚአብሔር ስም ይቅርታ እጠይቃለሁ። ሌላው አለባበሴን በተመለከተ የተነሳው ጥያቄ ነው አባቶቼ። ሱፉን በተመለከተ እውነት ነው አባታችን በደንብ የንስር እይታ ነው ተመልካችን ለመያዝ የተጠቀመበት ይመስለኛል ብለዋል። እውነት ወትን ነው አባታችን። ሱፍ ለብሼ ቪዲዮን የጀመርኩት ተመልካች ቪዲዮን እንደጀመረ እንዳያሳልፈው ነው። ነጠላ ለብሼ የቤተክርስቲያን ቪዲዮዎች ብዙ ስለሰራው ነጠላ ለብሼ ከጀመረ ብዙ ሰው ያው መቼስ እንደተለመደው ዓለማዊ ነገር ነው እንጂ ማየት ብዙ ውስጣችን ደስ የሚለው የተቀደሰው መንፈሳዊውን ነገር ለማየት እንቅልፋችን ይመጣል፣ ያዛጋናል፣ ፍላጎት የለንም እና ሱፍ ለብሼ የጀመርኩት የዓለማዊ ሰዎችን ቀልብ ለመያዝ ነው። ገና ቪዲዮውን ሲያዩት ዓለማዊ ወይም መደበኛ ቪዲዮ መስሏቸው ትኩረት እንዲሰጡትና በኋላ ግን ታሪኩን እየሰሙ እየተመሰጡ ሲሄዱ ይቀጥላሉ በሚል ነው። ነገር ግን አባቶቼ ሱፍ የለበስኩት ከገዳሙ ውጭ ባለው ክልል ነው። ልክ እስከ ገዳሙ ገብተን እግሬን እስከምታጠብ ድረስ ሱፍ ለብሼ ነው የተጓዝኩት። ከዛ በኋላ ግን ነጠላ ለብሼ ለመቀረጽ ጥረት አድርጌያለሁ እና ይህንንም እንደ ትልቅ ትምህርት ወስደዋለሁ። እኔ ብቻ አይደለሁም፣ እኔን የሚከተሉ ብዙ የይዘት ፈጣሪዎች ኮንተንት ክሬተሮች አሉ። ነገ እናንተም ወጣቶች ወደ ገዳም ሄዳችሁ ቪዲዮ ስትሰሩ ካለባበስ አንጻር ጥንቃቄ ማድረግን ከኔ እንድትማሩ ከኔ ስህተት እንድትማሩ በዚህ አጋጣሚ አደራ ላለው አባቶቼንም ለተግሳጹ ከልብ አመሰግናለሁ። አሁን ግን የተለቀቀው ሁላችንም አስቆርፎናል። ዋልድባ የእናቶች የሴቶች ገዳም ተብሎ ሲጠራ እንኳን ገዳም መስርቶ መቀመጥ ቀርቶ እንዴት የተባለ የሚል አሁንም ትክክለኛ ሶስታችንም ሴቶች አሉ። ለምን ነው እርሻ ቦታ ላይ ከዚያው አፈራቸው እየጠበቁ በእኛ ቁጥጥር ሆኖ በሰቋርም አሉ፣ በአብረንታንትም በ4 ቦታ አሉ፣ የእርሻ ቦታዎች ላይ አሉ። ከውስጥ ግን በፍጹም የለም። የስት ገዳም የሚባል ነገርም ስሙን የለም፣ መኖርም አይችሉም። እንዲያውም እንደምንሰማው ተቃውሞ ነበር ይባላል። ይህን ሲያስተላልፉ ቆርጦባቸው ነው እንጂ ይሄ ጥሪ አይደለም፣ ሴቶች ገዳም ተብሎ መጠራት የለበትም ብለው እንዲያውም ተቃውሞ ነበር ይባላል። አሁን አንዳንድ ወሬ መልእክት ስንሰማ ግን ቆርጦባቸው አስቀረው። ከተቀረጸ በኋላ ቆርጦ አስቀረባቸው ይታል። አባታችን በአባታዊ ቃል ነው ቅሬታቸውን የገለጹት። አስኮርፎናል ብለው ነው የተናገሩት። ሰው የሚያኮርፈው የሚወደውን ሰው ነው እና አስኮርፎናል በጭካኔ አይደለም ይህንን ሀሳብ የገለጹት፣ በፍቅር ነው። ስለዚህ አባታችንን በጣም ማመስገን እወዳለሁ። እኔ ደግሞ በፍጹም አባቶቼ እንዲያኮርፉብኝ አልፈልግም። በእኔ በኩል ያለውን እውነት ላስረዳ። አባታችን እንግዲህ ዶንኪ ቲዩብ ለአንድ ቤተ ክርስቲያን ወይ ገዳም ቪዲዮ ከመስራቱ በፊት መጀመሪያ ከሀገረ ስብከቱ ከደብሩ ከዛ ከሀገረ ስብከቱ እያለ ደብዳቤ እንዲያመጣ ህጋዊ ደብዳቤ ይጠይቃልና በመግቢያዬ ላይ እንዳልኩት መጀመሪያ ይሄ ገዳም እዚህ ስክሪኑ ላይ የምታዩትን ደብዳቤ ወደ ዶንኪ ቲዩብ አስገብቷል። ደብዳቤው እንዲህ ይላል። ብፁዕ አቡነ እስጢፋኖስ የጅማና የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ፣ በሰሜን ጎንደር ሀገረ ስብከት የዋልድባ ዳህልሻ ቅድስት ኪዳነ ምሕረት ማኅበረ ደናግል የእናቶች አንድነት ገዳም ከ300 እስከ 530 የሚሆኑ መነኮሳያት አቅመ ደካሞች ማየትና መራመድ ያቃታቸው በብዛት የሚገኙ መሆኑንና ለገዳሙ ቋሚ የሆነ የልማት ቦታ ባለመኖሩ የመጠጥ ውሃ ፕሮጀክት በማስጠናት ምዕመናንን እርዳታ እየጠየቅን ቢሆንም በቂ ገንዘብ ማግኘት ስላልቻልን ለወደፊቱ ለገዳሙ የሚጠቅም የንጹህ ውሃ መጠጥ እንዲሰራልን
የህንፃውን ጉዳይ ተጠቅሶ መጨረሻ ላይ አስፈላጊው ትብብር እንዲደረግላቸው እየጠየቅን ለሚደረግላቸው ትብብር በቅድስት ቤተ ክርስቲያን ስም ምስጋናችንን እናቀርባለን ይላል ለዶንኪቲዩብ አዲስ አበባ። እኛ ይህን ደብዳቤ ከደረሰን በኋላ የተፈጠረው ነገር ምንድን ነው? እኛ ገዳሙ ላይ ሄድን። የመጀመሪያ ቀን እናቶች ናቸው በሙሉ የተቀበሉን። ማታ ላይ በሉ እዚህ ሴቶች ገዳም ከ12 ሰዓት በኋላ ሰው ወንድ መቆየት አይችልም። ስለዚህ ወደ አባቶች ሂዱና እደሩ አሉን። ከዛ መሪ ተሰጠንና እዛው ሻገር ብሎ ስለሆነ አባቶች ሄድን ወደ አባቶች። ጨለማ ስለሆነ መብራትም ስለሌለ አባቶች እሸቱ መሆኔን አላወቁም። ወጣቶች ነን፣ ብቻ ብዙ ነን። ከከተማም አብረውን የሄዱ ሰዎች አሉ ከጎንደር። ከዛም በኋላ ተኝተን አደርን። በማግስቱ ጠዋት ስንነሳ ነው ፊታችንን አይተው እኔ እሸቱ መሆኔን አባቶች ያወቁት። ከዛ በጣም በልዩ ፍቅር በልዩ ሰላምታ ሰጡንና ስብሰባ ተቀመጥን። የእናቶች ገዳም ተብሎ መጠራቱ ላይ ልክ እናንተ እንዳነሳችሁት አይነት ጥያቄ አነሱ። ስለዚህ ይህን ጥያቄ ሲነሳ የመጣሁት የውሃ ስራ ተሰርቶ እናቶች ውሃ የሚያስፈልጋቸውን መጠጥ እንዲያገኙ ነው። ለዚህም ደግሞ ጥያቄው የቀረበልኝ ከቤተ ክህነት በደብዳቤ ነው። ስለዚህ እንዴት ላድርገው? አሁን ደብዳቤው ላይ የእናቶች አንድነት ገዳም ይላል። በቃል ደግሞ እናንተ እናቶች አንድነት ገዳም አይባልም ብላችሁኛል። እንዴት ላድርገው ብዬ ጠየኳቸው። ስጠይቃቸው ምን አሉ? አይ በቃ ቢያንስ የእናቶች ገዳም ብቻ እንደሆነና አባቶች እንደሌሉ ተደርጎ ቪዲዮ እንዳይቀርብ ሲሉ፣ አባቶቼ ያለ እናንተ እንዴት ይሆናል? እናንተ ታሪኩን የገዳሙን ስትናገሩ፣ እናንተ ስለ ቋርፉ ስታስረዱ፣ እናንተ ስታብራሩ ካልቀረጽኩ ቪዲዮ ሙሉ አይሆንም። ስለዚህ እናንተን መቅረጽ አለብን። ነገር ግን ይሄንን ልማት የምንሰራው ይሄ ገንዘብ የሚሰበሰበው በደብዳቤው ላይ ባለው መሰረት ለእናቶች ስለሆነ ለእናንተ ለአባቶቼ ደግሞ ይህ የእናቶች ፕሮጀክት ልክ ተጠናቆ ለምርቃት ሲበቃ ድጋሚ የምስጋና ቪዲዮ ለመስራት ስለምንመጣ በዶንኪቲዩብ ሕግ አንድ ገንዘብ ከተሰበሰበና ስራ ከተጀመረ በኋላ አልቆ ደግሞ ተመርቆ ማሳየት ግዴታ ነው። በኳታሩም በለንደኑም በደብረ ሊባኖስም ከዚህ በፊት በሰራናቸው ስራዎች በሙሉ ፍጻሜውን አሳይተናል በእግዚአብሔር ቸርነት። ስለዚህ ይህንንም ፍጻሜውን ለማሳየት ለቀረጻ ስለምንመጣ የዛኔ ስንመጣ ቃል ምገባላችሁ ለእናንተ ደግሞ የጀመራችሁት ፕሮጀክት ካለ ቪዲዮ እንሰራላችኋለን። ምክንያቱም እኛ እንደ አንድ ገዳም ነው የምናየው፣ ወረፋውንም እንደ አንድ ወረፋ ነው የምናየው። ለእናንተም ቪዲዮ እንሰራላችኋለን ብዬ ቃል ገባሁላችሁ። በዚህ የተስማማ ነውና የተግባባ ነው። አባቶችንም ቪዲዮ ውስጥ እንደምናሳይ፣ ቪዲዮ ግን ለእናቶች እንደሚሰራ ነው። በኋላ አባቶችን በደንብ ቀረጽን፣ ስለ ቋርፉ እያስረዱ ቀረጽን፣ ገዳሙን አስጎበኙን በተወሰነ መልኩ ቤተክርስቲያኑን እየዞሩ። በኋላ ላይ የገዳሙ አበምኔት አባታችን አባ ወልደ ገብርኤል ስለ ዋልድባ አመጣጥ ታሪክ ማብራሪያ ሰጡ ካሜራ ላይ። ያንን ከቀረጽን በኋላ እዛ ማብራሪያ ላይ አባታችን ልክ እናንተ እንዳላችሁት አሁን አባቶቼ ይሄ ገዳም የወንዶች የአባቶች ገዳም ነው፣ እናቶችም በአባቶች